አልተገረዝሽም? አልተገረዝኩም። ቆይ ይሄ ጮማ ወሬ ነው። ወንበር ሊያዝ ልወድቅ ነው። ለምንድን የምትጨፍሪው እንደዚህ? ማለት ሞይ እኔ እኮ አሁን ፍሬ እያበደች ነው። ላክላት ተብዬ ነው የመጣሁት። ኧረ እኔ አላበድኩም፣ እየጨፈርኩ ነው። ማርያምን ምን አደረኩኝ? ስንት ሰው አንቺ ስትጨፍሪ ጋር ሲሆን እንደሚመታ ታውቂያለሽ? ይምሱ። ዛሬ ፍራይዴ ነው። ፍራይዴ ናይት ይመቻቸው። እኛ ምን አገባን? እኔ ምን አገባኝ? ሰው ማሰናከል የለብሽም እኮ ማሬ። ምን አደረኩኝ? እኔ ሙዚቃ ከፍቼ ነው የምጨፍረው ከቅድም ጀምሮ። ይቅር፣ ጭፈራው ይቅር። ለምን ፍራይዴ እኮ ዛሬ። ፍራይዴ ማለት ምን ማለት ነው? ፍራይዴማ በቃ ፍራይዴ አበሌ ቫካንስ ላይ ቱ ኢትዮጵያ ትዩ ገና እግሬን ከፍትለት የለ እንዴ? ምን አገባችሁ? እግሬን በደንብ ይጥገበው ከፈለጉ እንዳላወልቀው። ዛሬ ሞቅ ዋትሳፕ ላይ ደውልልሻለሁ። ተይ እዚህ ላይ ብላ ያታሳይ ደግሞ ይዘጋል። ደግሞ ህዝብ ባየው ቁጥር ነው እየደበረኝ ነው የሚሄደው። እንዲህ የህዝብ ነው አላልከኝም? እንዲ ቀደም የህዝብ ልጅ ነች ስለሽ አዋ ብለሽኛል። ግን እሱ መስተካከል አለበት አሁን። እና ምን ማስተካከል አለብኝ? የህዝብ ልጅ መሆን የለብሽም። ለሁሉም ሰው አቬለብል መሆን የለብሽም። እኔን እንደምታዋሪ አሁን ሌላ ሰው ስታወሪ ባይ በጣም እኔ ሌላ ሰው ጋር አወራለሁ እንዴ? እንደዚህ አይ አታወሪም። እርግጥ እኔ አላወራም ሌላ ሰው ጋር፣ አንተ ጋር ብቻ ነው የማወራው። ኢቭን በሪል ላይቭ ላይ እንኳን እንዳንተ ማወራው ሰው የለኝም። በሪል ላይ ዜድ ጋ ታወሪ የለ እንዴ? ኖ እዚህ ላይቭ ላይ ነው የምናወራው። እና ዜዶ እኮ ሴት ናት እኮ። ሴት ሆና ነው እንዴ በእኔ የምትቀናው ታዲያ? ኧረ ሞዬ ይደብራል። ኦፍኮርስ ሴት ናት። አከብራት ነበር፣ ቀመለችብኝ ዜድ። ኧረ እረፍ። አሁን ስለ እኔ እናንተ ወሬ እናውራ ወይስ እንዴት ነው ነገሩ? እሱን እናውራ። አንቺ እኮ ነሽ ቅድሜ ነገርሽኝ እኮ እንደዚህ መታ። ብልግና አታውሪ ሞጋዬ፣ ሪከርድ እየተደረግሽ ነው። እንደዚህ ጋር ግን አንዴ ጠጋ። አንቺ ምላስሽ ረጅም ነው በጣም። ኧረ ቤተሰቦች አጥፊው እያሉኝ ነው። ማርያምን እንትን ያጥፋችሁ በያቸው። ኖ ቅጣት ነው እኮ። እንድታጠፊ ከፈለጉ ፑሽ ያርጉልሽ። ተሸነፈሽ እኮ ነው ይሄ። ተንኮለኛ እኮ ነው። ኦፍኮርስ ተንኮለኛ። እኔም አብሬ ነው ማድረግ አለብሽ። ቅጣቱን ተሸነፈሽ ነው። ማይችል ሰው ደግሞ መቀጣት። እኔም አሁን ብትቀጭኝ እንትን አደርጋለሁ። አሁን ሃይላንድ እንዲሱሪ ውስጥ ከተቁም ብትይኝ ቆማለሁ። ነፃነት ይልሃል። ነፃነት ወርቅነህ እናመሰግናለን። በወጣ ይተካ። ነፃነት ወርቅነህ ነው እንዴ? አዎ። ኧረ የውሸት ነው እባክሽ፣ ውሸት አካውንት ነው። ኖ ሂዝ ሪል አይደለም። ነፃነት ወርቅነህ መተኔ ጋርም ፑሽ ካላረክ ማለት ነው ኢቢኤስ ላይ እንገናኛለን። እንዴ ምን አደረገ? ሁሌ ነው የሚሰጠኝ እዚህ ቤት አለኩ። አይ የውሸት ነው ነፃነት። አረ ፌመስ ነው ይሄ በጣም እኮ። አካውንቱ 179,000 ፎሎ ያለው እኮ። እና ኢትዮጵያ ውስጥ እኮ ደንቆሮ ህዝብ እኮ ነው ያለው። ብዙ ሰው የምር መስሎት ነው የሚከተለው። እኔ አይዶን ነው። እኔ ጨዋ ነው ይሰጠኛል። ሁኝ ጨዋ ነው። I'm
ደበበዬ እኔ ጌታ የኔ አባት ያው ማን እንዴት ነበረ? ታፋሽ ጋር ቀይ ነገር ምንድን ነው? ታፋሽ ጋር ቀይ ነገር። አረ በፍጹም እኔ ደግሞ ማየቴስ ሀኒዬ። አረ ታይ 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 ታይ። አረ ዛሬ ቀን ታይ ታይ። በውስጥ እደውልልሻለሁ። ታይ እዚያ ላሳይህ እኮ ፈልጌ ነው ይሉኛል። ደግሞ እዚህ ምን አገባችሁ በእኔና ሞን ፍቅር እንዴ? ተገኘች። እኔ የሚገርመኝ እንደ አንቺ ቆንጆ ሴክስ የሆኑ ሰውነት ያላቸው ምናምን ሰዎች ይወዱኛል። እንደ ዜድ አይነት ደግሞ እንቁራሪት የመሰሉ ሴቶች ይጠሉኛል። አይ አሁን ዜድን ለቀቅ አርጋትና ስለ እኔ እናንተ እናውራ። ለምንድን ነው ዜድ አንቺ ጋር መታ ስለኔ ያወራችሁ? እቺ ቁምቡርስ መቼ አወራችሁ? ብልግና አታውሪ እኮ ነው ያለችኝ። ምን አባቷስ እና እሷ በዳሃለሁ ምናምን እያለች አይደል የምታወራው? የዮዳብን ልጅ በዳሃለሁ እያለች አይደል የምታወራው? አለች እንዴ? እዮዳብን አላለችም? እኔ እንደዛ ልጅ እኔ እኮ ሰምቻት አላውቅም ስትሳደብ። እኔ እኮ ግን ኢትዮጵያ ውስጥ ግን የራሱን ጉድፍ ሳይ በቃ የሰው የሚያሚያኝ በዛ